ሰላም አለይኩም ወራህመቱላሂ ወበረካቱህ። መጀመሪያ ላይ ቤተሰቦች ወይም ደግሞ ይህንን ቪዲዮ የምትከታተሉ ማለት ነው ወንድምና እህቶች ሰላም ሰላም ብያለሁኝ። ከዛ በመቀጠል ይህ ፋርማሲያችን ማለት ነው ከፋርማሲያችን በቅርብ ርቀት ላይ ከሚገኙ የጤና ባለሙያዎች ጋር በአንድ ላይ በመናበብ ለተለያዩ ታማሚዎች ከምክር አገልግሎት ጀምሮ እስከ መድሃኒት ማዘዝ ድረስ አገልግሎት ይሰጣል ማለት ነው ፋርማሲያችን። እና እርስዎ የምን በሽታ ያስቸግረዎታል? የጨጓራ፣ የኩላሊት፣ የደም ማነስ፣ የአለርጂ፣ የቆዳ ላይ ህመም፣ የክንታሮት፣ ማይግሬን ወይም ደግሞ ከፍተኛ የሆነ የራስ ምታት ወይስ ምን አይነት በሽታ ያስቸግረዎታል? ወይስ ህክምና እያደረጉ በህክምና ለውጥ ያላገኙበት በሽታ አለ? ስለዚህ ፋርማሲያችን በአካል መገኘት ለማይችሉ ወይም ደግሞ በርቀት ላይ ላሉ ታማሚዎች በሽታችሁ ከሚመለከተው የጤና ባለሙያ ጋር በስልክ በመገናኘት የምክር አገልግሎት ወይም ደግሞ የህክምና አገልግሎት ማግኘት ትችላላችሁ። እናም ከፋርማሲያችን ማንኛውንም አይነት አገልግሎት ለምትፈልጉ ኮሜንት ላይ የህመማችሁን አይነት በማስቀመጥ ከሚመለከተው አካል ጋር በመገናኘት ጤናውን መጠበቅ ይችላሉ እንላለን። አመሰግናለሁ።